የካንሰር ህመም ሊኖርባችሁ እንደሚችል የሚያሳዩ ምልክቶችን ልንገራችሁ። ሼር አድርጉት፣ ምክንያቱም የሰውን ህይወት ልታድኑ ትችላላችሁ። እንዲሁም ደግሞ የካንሰር ህመም እጅግ በጣም እየጨመረ የመጣ ህመም ስለሆነ ምልክቶቹ ምን እንደሆኑ ልንገራችሁ። ካንሰር ያለ ምልክት ሊመጣ ይችላል። ነገር ግን የመጀመሪያው ምልክት ምንድነው? ሳትፈልጉ ወይም ደግሞ ሳታቅዱበት የሚመጣ የክብደት መቀነስ፣ ድንገተኛ የሆነ ከፍተኛ የሆነ የክብደት መቀነስ። ሌላው ደግሞ የተለያዩ አካባቢ እብጠቶች፣ ለምሳሌ አንገት ጋር ሊሆን ይችላል፣ የብብት አካባቢ ከስር ሊሆን ይችላል። እንዲሁም ደግሞ ሴቶች ከሆናችሁ ጡት ላይ ያለ እብጠት ሊሆን ይችላል። የተለያዩ አካባቢዎች ግን እብጠቶች ሊኖሩ ይችላሉ። ሌላው ደግሞ ምንም ያህል ብተኙ፣ ምንም ያህል ብታርፉ ከፍተኛ የሆነ ድካም፣ መዛል የሆነ ድካም። ከአንጀት ካንሰር ጋር የሚገናኝ ከሆነ ሽንት ቤት በምንጠቀሙበት ሰዓት መድማት ሊኖር ይችላል። ከኪንታሮት ጋር ግን እንዳይምታታ ስቲል ሐኪም ሊያረጋግጠው ይገባል። እነዚህ ከላይ የጠቀስኳቸው ምልክቶች ካሉባችሁ ሆስፒታል ሄዳችሁ ቼክ ልትደረጉ ይገባል። ኢትዮ ኢስታንቡል ጀነራል ሆስፒታል የኦንኮሎጂ ዲፓርትመንት ወይም ደግሞ የካንሰር ዲፓርትመንት ያላቸው ሲሆን በሙያው የረጅም ጊዜ ልምድ ያላቸው እንዲሁም ደግሞ ከተሟላ ላቦራቶሪ ጋር ይሄ ችግር ወይም ደግሞ የካንሰር ችግር ካለባችሁ ሊያክማችሁ ተዘጋጅቶ ይጠብቃችኋል። ስልክ ቁጥራቸው ከላይ አስቀምጥላችኋለሁ። አድራሻቸው ቦሌ ሆምስ ነው። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።